በመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲር ጋርድስ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች አላህ ሱብሓነሁ ወተዓላ ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን ይላል። አስታውስ ማስታወስ ለአማኞች ይጠቅማል። ያለ ማስታወስ ያክል ብቻ ነው። ይሄ ወገናችን ይሄ ወንድማችን ይሄው የሙዚቃ ቤት ከፍቶ ለማስደለቅና ለማስጨፈር ሽርክ ቃላቶችን ለማሰራጨትና ሽርክን ምድር ላይ ለማስፋፋት ሲል ተባበሩ ኸይር ነው ይላል። ሲፈልግም ትውልድን ለመግደል ነው ከማለት ይልቅ ትውልድን ለመጥቀም ነው ይላል። ለመጉዳት ነው፣ ትውልድን ለማጥፋት ነው ሐቂቃው ማለት ነው። እዚህ ላይ ትብብር የምታደርጉ ሰዎች ሽርክ እንዲስፋፋ እየተባበራችሁ እንደሆነ ሊጠፋችሁ አይገባም። ሙዚቃና ዘፈን በጥቅሉ ማለት ነው እንዲስፋፋ ትብብር እያደረጋችሁ መሆንን ልትዘነጉ አይገባም። የሚያሳዝነው ግን ለምን እንደሆነ አላውቅም፣ ገንዘብ ለመውሰድ ሲፈለግ ለማጭበርበር ሲፈለግ ለምንድነው ወደ ዲን የምታላትሙት እናንተ ሰዎች? ቆይ በዚህ ጋር ይሄው እንደዚህ ብሎ መጣ፣ ሌላኛው ደግሞ በዛ ጋር ሐላል ኮም ብሎ መጣ። ሐራም ኮም ነበር መሆን ያለበት ሐቂቃው ወደዛ ስለሚጠጋ ማለት ነው። በዛን ሌላኛው በኩል ደግሞ እናቀራለን። ኔት ምን አለብኝ፣ ኔት በዛ መጣብኝ፣ ቤካይ እንደዚህ ሆነብኝ፣ እባካችሁ እንዳቀራችሁ እየተባለ በሌላ በኩል እንደዚሁ ይቀጥላል። በአጠቃላይ ግን አይንም ሆነ የሰው ልጅ ሐሳቡ ቀጥታ የሰው ኪስን ለማራቆት ሆነ ገንዘብ ፍለጋ ማለት ሰርታችሁ አበሉም እንዴ? ቆይ ግን በጣም የሚያሳዝነው ደግሞ የሰው ልጅን በዲን ስም ማጭበርበር ሲመጣ ነው። በጥቅሉ ለማንኛውም ይሄ ሙአዝ ሀቢብ የሚባለው የተናገረው ላይ መረጃ ሁለት ነገር ያክል ልጠቁም ኢንሻአላህ። መጀመሪያ አላህ ሱብሓነሁ ወተዓላ ምን ይላል? ወሚን الناس من يشتري له الحديث የሚለውን አንቀጽ አብዱላህ ኢብኑ መስዑድ 3 ጊዜ በመማል ዘፈን ነው ብሎ ይናገራል። ومن الناس من يشتري له الحديث ዘፈን ነው ብሎ 3 ጊዜ ብሎ ያስቀምጣል። ነብያችን ሰለላሁ ዐለይሂ ወሰለም لا يكونن اقوام من امتي يستحلون الحر والحرير والخمر والمعازف ከኔ ኡሞች ይከሰታሉ ምን የሚያደርጉ ዝሙትን ሐላል የሚያደርጉ ሐር ልብስን ለወንድ ሐላል የሚያደርጉና አስካሪ መጠጥን የሙዚቃ እቃዎችን ሐላል የሚያደርጉ ይመጣሉ አሉ። ሐራም ስለሆነ ሐላል የሚያደርጉ يستحلون لان اصله ሐራም ስለሆነ ማለት ነው። ሌሎችንም ማንሳት ይቻላል። ወላኪን አላህን ፍሩ ነው። እዚህ ላይ ተተባበሩ። የምትተባበሩ ሰዎች ወንጀል ላይ እየተባበራችሁ እንደሆነ ሽርክን ማስፋፋት ላይ እየተባበራችሁ እንደሆነ ሙምኪን የቀላልናት ምን ችግር አልተቻለች ምን ችግር አለው ብሎ ሳይንስ የለም። አንድ ብርም የተባበረ ሰው